Okay, good morning everybody. So today another video ነው በባለፈው ቪዲዮ ላይ እንደሰራላችሁ ስለ HTML CSS JavaScript እያወራን ነበር። So today በባለፈው ስለ HTML እና CSS already ለቢግነርስ በሚል generalized በሆነ idea we have talked. So today we are going to see JavaScript. So what do we mean with JavaScript is so functioning ነው የሚሰራው functioning. What do we mean with functioning is ለምሳሌ የሆነ ማቴሪያል like ውጭ ሊሰራ ይችላል ግን ያን ነገር እንዲሰራ ለማድረግ ውስጥ ፈንክሽን ይችላል። ለምሳሌ አምፖል ውጭ የሆነ ዲዛይን ይሰራለታል ግን ደግሞ እንዲበራ ለማድረግ ውስጥ የሆነ ፈንክሽን ያስፈልጋል። so what do we mean functioning is like that. so JavaScript የአንድ website functioning part ነው. so it is the programming language of the web and it makes website interactive, dynamic and smart እንደሆነ ያደርጋቸው። ባለፈው ታናል ስለ ማርክአፕ ላንጉጅ እና ፕሮግራሚንግ ላንጉጅ so ካልገባችሁ ሲሆን ካላያችሁ ካልገባችሁ ወደ ባለፈው ቪዲዮ ተመልሳችሁ ማለት ትችላላችሁ። so JavaScript programming language of web ነው እና interactive, dynamic እና smart እንዲያደርገው ይላል። so our website basically ያላስረዳችሁ ባለፈው ዳይናሚክ እና ስታቲክ ተብሎ ሁለት ቦታ ይከፈላል። another part front end እና back end ከሚከፈል so ስታቲክ የምንለው ምንድነው ይሄ ኮንስታንት ወይ ደግሞ እንደሚባለው በአማርኛ ቀጥ ብሎ የሚቆም ዳታ ነው ማለት አይቀያየርም። ስታቲክ ኮንስታንት ነው ዳታ ነው። so like ሪሎድ ብታደርጉትም ሌላ ፔጅን ብትገቡ እሱ ራሱ ነው የሚመጣላችሁ። when you mean with dynamic so login page ሊኖር ይችላል አካውንት ቀይራችሁ ልትጠቀሙበት this type of website dynamic ብለን እንጠራቸዋለን። so this programming language helps us to make a website dynamic, interactive and smart. so and now it runs inside every browser like Chrome, Firefox, Safari. each minimum installation ያስፈልገው just code ማድረግ ብቻ ነው ያስፈልገው። so ስንመጣ what exactly JavaScript ለምን it's cross platform እና object oriented scripting language ነው። so አሁን ስለ cross platform እና object oriented language basically high level ላይ ነው ያለው ግን እዚህ ጋር በሲምፕል አድርጌ ላስረዳችሁ። okay, so what do we mean with object oriented programming is like simply means building code ወይም ኮዶችን object ላይ create ማድረግ ነው ወይም really on world distinguish ነው property ያላቸው አክሽን ያላቸው so basically ምን ነው ለምሳሌ real world ላይ ኤግዛምፕል እናምጣ። ካር አለ ለምሳሌ ካር ፕሮፐርቲዎች አሉት ከለር ሊኖር ይችላል ሞዴል አለው ስፒድ አለው for example አንድ ቴስላ ሞዴል ላይ ሊኖር ይችላል በነጭ ከለር በጥቁር ከለር ስፒዱ ለ150 ኪሎሜትር per hour 150 something like that ሊሆን ይችላል። so እንደዚህ ነገሮች ናቸው እና አክሽን አለው አክሽን ደግሞ ለምሳሌ ስታርት እንዲጀምር መኪናው እንዲቆም አክሰለሬት እንዲያደርግ so እንደዚህ ነገሮች ምንድነው የሚባሉት ኦብጀክት ኦሪየንትድ እንትኖች ናቸው የሚባሉት። ኦብጀክት ኦሪየንትድ የሆነ ፕሮግራሚንግ ላንጉጅ ብለን እንጠራቸዋለን ማለት ነው። አሁን ይሄ እናንተ አሁን በቢግነር ደረጃ ወደፊት አድቫንስ የሆነ ኢን ከጨረሳችሁ በኋላ ኢን ከጨረሰን ኢን ሴሽን እዚህኛው ቪዲዮ ላይ እንጨርሳለን። ሶ ኢን ከጨረስን በኋላ ወደ አድቫንስ የሆነ ክላስ እንጀምራለን። ሶ እነዚህኞቹ የኦብጀክት ኦሪየንትድ ክላስ ናቸው። ምንድነው ኢንካፕሱሌሽን፣ ኢንሄሪታንስ፣ polymorphism, abstraction አራቱ የአንድ ኦብጀክት ኦሪየንትድ ሊኖረው የሚገባው ነው። so we are going to define it with the next classes. so እነዚህ አድቫንስድ ናቸው። so what we mean with cross platform ደግሞ ደግሞ like አንድ የሰራችሁት አሁን JavaScript አሳዩ it's cross platform. so like software it can work at many different devices and operating systems without rewriting the whole code. so አንዳንድ ፕሮግራሚንግ ላንጉጆች ምን አሉ እንዳንቱን መቀየር ያለባችሁ ነው OS ማለት አይ ቲንክ ታውቃላችሁ። PC ተጠቃሚዎች ካላችሁ Windows, Linux, Parrot, Ubuntu, Mac such type of አሉ። so እነዚህ ነገሮች like ኮዱን መቀየር አይጠበቅባችሁ ማንኛውም አንዴ የጻፋችሁት ኮድ የትኛውም ኦፕሬቲንግ ሲስተም የትኛውም ካውን ክሮም ልትጠቀሙ ትችላላችሁ ኤጅ ልትጠቀሙ ፋየርፎክስ ሳፋሪ የተለያዩ እንትሮች ልትጠቀሙ so የትኛውም ጌታችሁ ራን ማድረግ ትችላላችሁ ማለት ነው። so it's cross platform ስንል that's the meaning. so አሁን cross platform object oriented ነው JavaScript እናስረዳችሁ አሁን እና አኒሜሽን በተኖችን ፖፕ አፕ እና ፎርም ጌሞችን የተለያዩ ክሬት ማድረግ እንችላለን ስል JavaScript አይታይም። what we mean with አይታይም is ምንድነው like function ነው ከኋላ ነው function የሚያደርገው like አሁን ቅድም እንደሰጣችሁ መኪናውን ለምሳሌ like እንደሚሄድ ነው እንጂ የምታየው ውስጡ ምን ፕሮሰስ ያደርግ የሚለውን like አናውቅም። so አይታይም just animation like create ለማድረግ ነው የምንጠቀምባቸው እና ሁለት ቦታዎች ላይ መጠቀም እንችላለን ነው።
ሶ አሁን ይሄንንም በቀጣይ ክላሳችን ላይ አድቫንስ የሆነ ክላስ እንጀምራለን እንዳልኳችሁ ሶ እናያለን። ሶ ሁለት ፕሌስ ላይ መጠቀም እንችላለን። ብራውዘር ጃቫስክሪፕት የሚባለው ጀስት ይሄ ቤዚክ ጃቫስክሪፕት ነው ምንለው እና ዶኤም ይጠቀማል ኮንትሮል ዘ ዌብ ፔጁን ኮንትሮል ለማድረግ ነው የሚጠቀመው። ሌላ ኖጂስ የሚባለው ኖጂስ ዋት ፍሬምወርክ ነው የጃቫስክሪፕት አናዘር ፓርት ነው እና ኦንተ ሰርቨር ነው ባክኤንድ ሆነ ነው እንደነጋችሁ። ይሄ አሁን ጃቫስክሪፕት ፍሮንት ኤንድ ነው ግን ፍሮም ኤሪኮ ላይ ስንመጣ ኖጂስ ባክኤንድ ሆነ ነው ወይም ደግሞ ሰርቨር ላይ ነው እንትን የሚለው። ሶ why do we use javascript ለሚለው ጥያቄ አንደኛ changes HTML and CSS dynamically as I told you dynamic and static ምን ሆነ ተረድተናል። so it changed it to dynamic አንተ HTML እና CSS ኖርማሊ ስታቲክ ዌብሳይት ነው ያንን ወደ ዳይናሚክ ይቀይረዋል እና responds to user action። ለምሳሌ ተመቴታችን ላይ ለምሳሌ ሎሚ ስኩል ላይ ሬጂስተር ለማድረግ ሊሆን ይችላል ሌቭላችንን ለማየት የተለያዩ ቦታዎችን ክሊክ እናደርጋለን። ያ እንዲሰራ ያደረገው ጃቫስክሪፕት ነው ማለት ነው። ታይፒንግ ስክሮሊንግ አሁን ለምሳሌ እያያችሁ ነው ስክሮል እያደረኩኝ ነው ምናምን ሶ እነዚህ ነገሮች ጃቫስክሪፕት ነው። አኒሜሽን ይሰራል። ፉል አፖች on YouTube Facebook Instagram ጃቫስክሪፕትን ይጠቀማሉ እና ሰርቨር ሳይድ የሆኑ እንትኖችን በኖጂስ እናልኳችሁ ፍሬምወርክ ነው። ሰርቨር ሳይድ ምን እንደሆነ ቀጣይ በጣም አድቫንስድ የሆነ ክላስ ስለሆነ እሱን በቀጣይ ቤዚክ ክላስ በጣም በቀላሉ አድርጌ እንደዚህ ነገሮችን መረዳት እንዳለ ስለ ኦብጀክት ኦሪየንትድ ፕሮግራሚንግ ላንጉዌጅ ቀደም 5-4 ፓርት እንዳሳያችሁ አናደር ስለ ዲኦኤም እንረዳለን ላይክ ስለ ባኪንግ አድቫንስድ የሆኑ ባኪንግ እንትኖች ስለምንረዳ ቀጣይ ቪዲዮ ላይ እናያለን። ሶ እንዴት ተጠቀማል HTML and CSS ጋር ታገም መጠቀም ይችላል የሚለው እናያለን። HTML እና CSS I have defined for you in the previous videos። so አሁን HTML ምንድነው በቦዲ ስንወስደው ስኬለተን ብላችሁ መሰጥ ትችላላችሁ። then CSS ደግሞ ስኬለተን I know I think ታውቃላችሁ ይሰራል ስኬለተን አምናሻ በአማርኛ እንተኛ ያለው ብቻ ስኬለተን እና CSS ደግሞ ስኪል ሊሆን ይችላል ቆዳችሁ ከለር ዲዛይን የሚለው for website ነው just leave it በእኛ በሁማን ቦዲ እየተረዳ ነው ዌብሳይቱን። ጃቫስክሪፕት ብሬን ነው እና ሎጂክ ኤንድ ኢንተራክቲቪቲ ላይ ነው የሚሰራው። ምንድነው አሁን ብሬናችሁን አይደለ የሆነ ሚሴጅ እንደሚያደርገው ለምሳሌ ላይክ እሳት ያቃጥላል ብላችሁ ቢሊፍ ሳደርጋችሁና ብሬናችሁ ስለሚያውን ልክ ሳትጀምሩ ስታስጠጉ ላይክ ቶሎ ብሎ ሪስፖንድ ያደርጋል አይደለ የሆነ የማቃጠል ስሜት አለው። ሶ ብሬናችሁ ሪስፖንድ ያደርጋል። ሶ እነዚህ ነገሮችን ዌብሳይት ላይ የሚሰራው ጃቫስክሪፕት ነው። ሶ አሁን ወደ ጃቫስክሪፕት ቤዚክስ ኮድ ጋር እንምጣ። አሁን እናንተ የዴፊኒሽን ነው እስካሁን ሳይሆን የነበረው ስለ ኮዱ ሪል እያሳያችሁ እንትን ማለት እንችላለን ግን አሁን ዝም ብዬ ላስረዳችሁ። ሶ the first variables ናቸው። አሁን በብዛት ኮድ ስታደርጉም ላይክ እንግሊዘኛ የሚያክሰው ብቻ በኖርማሊ ሊያውቀው ይችላል። ምክንያቱም ላይክ በስያሜ ስለሆነ ለምሳሌ ቫር እያላችሁ ስለምትሰየሙት በጣም ቀላል ለመረዳትም ምን እንደሆነ በቀላል ነው። ሶ ቫሪያብል የሚሆነው ስቶር ዳታ ነው። ዳታን ስቶር ለማድረግ ነው። ለምሳሌ አሁን እንምጣ ሌት እነዚህ ሶስት ነገሮች አሉ። ቤዚካሊ አንዴ ፋይል ያገላችሁ ምንድነው ለምሳሌ አሁን እዚህ ጋር አዶኒያስ ብዬ በጽፍና አዶኒያስ ብዬ ጽፌ እና እንዲህ ብዬ ሌት ኔም ኢኳል ቱ አዶኒያስ ብዬ በጽፍ ፕሪንት ብዬ ኔምን ፕሪንት ባረጋው ምን ብሎ ነው ፕሪንት የሚያደርግልኝ አዶኒያስ ብሎ ነው ፕሪንት የሚያደርግልኝ። ሁለቱም ተመሳሳይ ባይ ናቸው ግን ቫሪያብል በጣም ብዙ ትልልቅ ፕሮጀክቶችን በመሰሩበት ጊዜ ኢትስ ቬሪ ዩዝፉል። ሶ ምንድነው የሶስቱ ልዩነት ላስረዳችሁ። ሌት ኔም ኢኳል ቱ አዶኒያስ የሚለው ለምሳሌ አሁን ይሄ ኤግዛምፕል ነው። ይሄ አሁን ለምሳሌ ኔም አዶኒያስ የሚለው ምንድነው ላይክ ይቀየራል። ዋት አይ ሚን ወዲ ይቀየራል ኢስ አሁን መጥቼ እነን አዶኒያስ የሚለውን ሎሚ ስኩል አይ ካን ሚኒት ዊዝ ሎሚ ስኩል ብዬ ልቀይረው እችላለሁ። ለምሳሌ ለሚትሮጅ ሶ እዚህ ጋር አሁን እዚህ ጋር መጥቼ ሎሚ አይ ካን ቼንጅ ቱ ሎሚ ስኩል ብዬ ልቀይረው እችላለሁ። ሶ ኢትስ ቼንጂንግ መቀየር እንችላለን። ዋት አይ ሚን አሁን እሱ ተረዳችኋል። ኮንስታንት የሚለው ላይ ስንመጣ ኢትስ ኮንስታንት በቃ አይቀየርም ማለት አይቀየርም። አሁን ኤጅ አሁን 15 ብሏል አይደለ ታይም አለው። ለምሳሌ አሁን ለምሳሌ እኔ ዛሬ 15 አመት ቢሞላኝ for example so እስከ ቀጣይ መድረስ ይሄ አንቼንጀብል ነው መቀየር አይችልም። ሶ እነዚህ እስከንደናይ ነገሮች ኤጅ የሚለው ኤግዛምፕል ስለሰጠው ነው እንጂ ኤጅ ምናምን ላይሆን ይችላል ሌላም ነገሮች ሊሆን ይችላል። ሶ ኮንስታንት የምንለው ኮንስታንት የሚለው ከኮንስታንት ነው የመጣው። ሶ አልነገርኳችሁም። ኮንስታንት የሚለው it come from constant ሶ ኮንስታንት ነው። ኮንስታንት ማለት የማይቀየር ስለሆነ በእንግሊዝኛ ስለምታውቁት ሶ አይቀየርም። ቫር የሚለው ከዚህ ጋር ተመሳሳይ ነው ከሊት ጋር ተመሳሳይ ነው ምንም ለውጥ የለውም። ግን አሁን ላይ አይጠቀሙትም ሰዎች። አሁን ኔም ኮድ ሳረ ፎር ኤግዛምፕል ቫር ለምትጠቀመው ቤዚካሊ የምትጠቀመው ሌት ነው። ሶ ቫር
በጣም ድሮ የነበረ ነው ግን you can use it so ወደ ዳታ ታይፕ እንምጣ ዳታ ታይፕ almost 5 ዳታ ታይፖች አሉ so 5 ዳታ ታይፖች አሉ ሲባል the first one string ነው string ምንድነው ሰም ነው ሰም ሪሌትድ የሆነ ፊደል ሪሌትድ የሆነ ነገሮችን ፕሪንት ለማድረግ ስትጠቀሙ ነው እና እንደዚህ ነገሮችን ፕሪንት ለማድረግ ካስተዋላችሁ አድርናስ የሚለው ስም ነው ኢትዮጵያ የሚለው ስም ነው ምን ተጠቅመያለሁ ኮቴሽን ተጠቅመያለሁ so you have to like እነዚህ ፊደል ሪሌትድ ነው string word ሪሌትድ ነገሮችን ስትጽፉ you have to use quotations ማለት ነው and then the next is number 10 number 10 የሚለው ለምሳሌ so string and then ኮኮች በዚህ ነው ነምበር ላይ ስንመጣ ነምበር ደግሞ ሴቭ like normally መጻፍ ብቻ ነው ለምሳሌ እዚህ ጋር ኤጅ ብዬ ሰጥቼ የሆነ like እንትን ነው እዚህ ጋር መጀመሪያ ኮንስት ወይ ደግሞ ላይ ተጠቀማላችሁ ከዛ እዚህ ጋር መሳየም የምትፈልጉትን like variable ስሙ ምን እንደሆነ ነገር ተሰጥቷላችሁ ለምሳሌ ሎሚ ብላችሁ you can give it then equal to ታረጉና መሳየም የፈለገውን ነገር ትላላችሁ ማለት ነው so አሁን ይሄንን ለምሳሌ ይሄንን አሁን ሌት ኔም አድነስ የሚለውን ፕሪንት ማድረግ በፈልግ ሶ ፕሪንት ሌት እንደሆነ እናያለን ግን እዚህ ወደዚህ አካባቢ ያለ ወደ ቀጥታ እንትኖች ላይ አሁን ቪዲዮአችን ላይ ግን ላሳያችሁ እዚህ ዝም ብዬ ፕሪንት ስታረጉ እንዴት ነው ፕሪንት የምታረጉት ፕሪንት ትከፍቱ ፕሪንት ትራላችሁ ብራኬት ትከፍቱና ለምሳሌ እኔ አድነስ የሚለውን ፕሪንት ማድረግ ከፈለኩ ኔም ልና እንዲህ ነው ፕሪንት ማድረገው ሶ አሁን ኔም ሳይሆን የሚለው ፕሪንት የሚደረግልኝ ምንድነው አድነስ ነው ግን ለምሳሌ አሁን እኔ ኔም የሚለው እንዲህ ባረጋው ስዋሪፍ እንዲህ አንዳንድ ስፔሻል ሜትዶች ላሳያችሁ እዚሁ እንዲህ ባረጋው አሁን ምንድነው የሚወጣልኝ ኔም ብሎ ነው የሚወጣልኝ ለምን ኮቴሽን ውስጥ አስገባውኝ ምን ብያችኋለሁ ኮቴሽን ውስጥ ታስገቡ ስትሪንግ ሆኖ ነው የሚወጣላችሁ ሶ አሁን ኮቴሽን ሳስገባው ኔሙን ቫሪያብል መሆኑ ቀርቶ ምን ይሆናል ኖርማሊ ስትሪንግ ሆኖ ይወጣል ሶ ፕሪንት ምን ይሆናል ፕሪንት ብሎ ምን ይወጣል ኔም ብሎ ይወጣል ፕሪንት ሲደረግ ማለት ነው ግን ይሄንን ኮቴሽን ባላስገባው ዝም ብዬ ብተወው ምን ብሎ ነው የሚወጣው ኔም የሚለው ልክ ወደ ላይ ቼክ ያርግና ኔም የሚለው ቫሪያብል ስለሆነ ምን ብሎ ያወጣልኛል ማለት ነው it will print like awareness blueprint ያደርጋል ይሄ ስፔሻል ሜትዶች ናቸው ማለት ነው ካልገባችሁ ኮሜንት ላይ አስቀምጡልኝ I will answer each by each ወይም ስኩል ላይ ወይ ቲክቶክ ላይ ላይቭ ስገቡ ጥሩኝና ላኩልኝና we have to discuss ያልገባችሁ ነገር ካለ ዲስከስ ማለት ይችላል so boolean ቀላሉ true or false እና ያሰት ነው ቀላል ሰው ነው ይሄንን እንዝለው አሪ ጋር ስንመጣ አሪ ምንድነው አሁን እነዚህንም ቀጣይ 40 ክላሶች ላይ እናያለን ግን አሪ ነው የምታስቀምጡ አሁን እነዚህ አሪ ሪሌትድ በጣም ብዙ ዳታዎች ሲኖራችሁ ለምሳሌ በአንድ ፕሪንት ማድረግ የምትፈልጉት ብዙ ዳታ ሲሆን በአሪ ነው የምታስቀምጡት እንዲያርጋችሁ ታስቀምጣላችሁ ከዛ ቫሪያብል ትሰጡታላችሁ ሶ ፕሪንት ሲደረግ HTML CSS JavaScript በአንድ ያወጣላችሁ ማለት ነው ሶ ኦብጀክት በቀጣይ ክላሶች እናያለን ብያችኋለሁ ሶ ኦፕሬተር ጋር እንምጣ ኦፕሬተር ጋር ስንመጣ ሌት ኢን ስለ ሌት አውርተናል ቀደም ኤክስ የሚለው ሳየንኩት እኔ የሆነ ሌላ መቀየር ይችላልላችሁ ሎሚ የተለያዩ ነገር ስክሪብል ያረጋችሁ መቀየር ይችላልላችሁ ከዛ እዚህ ጋር ማልኩት x 10+5 ሶ ለምሳሌ ቀደም ፕሪንት ብዬ x ፕሪንት ባረጋው ምንድነው የሚወጣልኝ አልኳችሁ 15 ብሎ የሚወጣልኝ ለምን 10 ሲደመር 5 ምንድነው 15 ነው እዚህ ጋር ያለው ኦፕሬሽን ከዛ በኋላ x ዋጋስ ምን ሆነ 15 ሶ ፕሪንት ብዬ x ሳረጋ 15 ይወጣልኛል ሶ ሴም ፎር አስ y 10 ሲባዛ በሁለት 20 ነው ሶ y ነው ፕሪንት y ስለው 20 ብሎ ይወጣል ማለት ነው እና ኦፕሬሽን ሌላ z ብዬ ለምሳሌ ሲከራ 10 ይበልጣል ከ5 that true ሶ ይሄንን አሁን let me just print ብዬ ለምሳሌ እዛ ጋር እናያለን ሪል ላይ ኮዱ ላይ ግን እንዳሳያችሁ ሌት ፕሪንት ብዬ z ባረጋው ምን ብሎ ነው የሚወጣው ትሩ ብሎ ነው የሚወጣው ከተማ 10 ይበልጣል ለምስ ትሩ ነው ግን ይሄን ያንሳር ባረጋው ኖሮ ፎልስ ብሎ ይወጣል ማለት ነው እሺ አሁን ፈንክሽን ጋር እንምጣ when you come to function when you come to function በባለፈውም አይተናል react ክላሳችን ላይ ግን እዚህኛው ተመሳሳይ ነው JavaScript ጋር ምንም ያነክ ነገር የለም ፈንክሽን ክሬት ለማድረግ ፈንክሽን ታያላችሁ መጀመሪያ ያያችሁ ቪዲዮ ላይ ያያችሁኝ አሁን ፈንክሽን ብዬ ጽፋለሁ ኮዴ ላይ ከዛ ፈንክሽን ጋር ኳሊ ፈንክሽን ሰምሰጣለሁ ለምሳሌ ዝም ብዬ ሎሚ ብዬ ልስጠው ሶ ሎሚ ለዋለው then ዛይ እንትን ላለው ይሄንን ብራኬት ከዛ ብሬስ ከፍታለሁ ብሬስ ከፍቼ then ብሬስ ከፍቼ ምን አለ ለምሳሌ አሁን ይሄ ኮንሶል ሎግ ምን እንደሆነ ምንድነው የሚያደርገው ኮንሶል ሎግ ለሚለው ፕሪንት ነው የሚያደርገው እንደ ፕሪንት ጋር ተመሳሳይ ለምሳሌ ጻፍላችሁ ትከያያችሁ ፕሪንት እና የሆነ ነገር ለምሳሌ ኤክስ ልበለው እና ኮንሶል ፒች ላርጋትና ዜሮ ፒስ አድርገው ሶ አሁን እነዚህ ሁለት ዲፈረንሶች
ፕሪንት ብላችሁ ኤክስ ስታረጉት ምንድነው ፕሪንት የሚያደርግላችሁ? ወይ ስክሪናችሁ ላይ እዚህ ጋር መጣት እዚህኛው ስክሪን ላይ ፕሪንት ሊያደርግላችሁ ይችላል፣ ወይ ደግሞ ላይክ ኖርማሊ እዚህ ላይ ነው ፕሪንት የሚያደርግላችሁ። ኮንሶል ዶት ግን ሲሆን ምን ላይ ነው ፕሪንት የሚያደርግላችሁ? ላሳያችሁ ከዚህ ውጪ ተረዳችሁ እንድትሄድ። ለምሳሌ አሁን ራይት ክሊክ ነካውኝ ስነካ እዚህ ጋር ኢንስፔክት የምትል ትመጣላችኋለች። ኢንስፔክት የሚለውን ስናኩ እዚህ ጋር ኮንሶል የምትል ትታያችኋለች። እዚህ ጋር የምታያት ነገር እሷም ስነኳት ነው ሉክት እዚህ ጋር ስትመጡ ፕሪንት ያደርግላችኋል። አሁን እዚህ ጋር የመጣውን ኮንሶል ሎግ ብዬ ፕሪንት ባረጋው ምን ብሎ ይወጣልኛል? እዚህ ውስጥ ሄሎ ዴቨሎፐር ብሎ ይወጣልኛል ማለት ነው። ሶ this is one characteristics of console log. so function create እንደዚህ እንደምታደርገው አሁን አሳይቻችኋለሁ። then print ፈንክሽኑን ስታወጡት ምን እንደብላችሁ ነው የምታወጡት? በጀመሪያ እኔ አሁን ቀደም የሰጠሁት ምን ብዬ ነው? አሁን ይሄ ነው አይደል? እኔ አሁን ፈንክሽን ሶ የኔ ፈንክሽን ነው ሳወጣው ምን ብዬ ነው የማወጣው? ሎሚ then so function አሁን ኤክስትራክት እንትን አደረኩት ማለት ነው። ኤክስትራክት አደረኩት what we mean import እና ኤክስፖርት አደረኩት ፈንክሽኑ ማለት እዚህ ጋር ኢምፖርት አደረኩት ፈንክሽኑ መጀመሪያ ከዛ ኤክስፖርት አደረኩት እና ኮንዲሽኖች አሉ። ኮንዲሽን ማለት ኢፍ እና ኤልስ ለምሳሌ አሁን እዚህ ላይ ላስረዳችሁ። ሶ ሊዝ ስኮር 80 ነው እንበል። ይሄ ገብቷችኋል? ስኮር 80 ብዬ ሰጣው ኢፍ ብዬ ከዛ ብራኬት ከፍትና ስኮር ይበልጣል ወይ እኩል ይሆናል ከ50 ኮንሶል ዶት ፓስ ብሎ ይወጣል ማለት ነው። ለምሳሌ እዚህኛው ላይ ፕሪንት ማድረግ ይችላል። ለምሳሌ እዚህ ጋር ላሳያችሁ። ለካ እዚህ ጋር መጣና ከዛ ኮንሶል ላይ ኮንትሮል ፔስት ላድርገው እንት ምን ይላል እዚህ ጋር ፓስ ብሎ አወጣልኝ አይደል? ምንድነው ፓስ ብሎ ለምን አወጣልኝ? ስኮሩ 80 ሆነ አለ። ከዛ ኢፍ ስኮር ይበልጣል እኩል ይሆናል ከ50 ፓስ ብሎ አወጣልኝ አለ። ካልሆነ ግን ኤልስ ምን ብላ አውጣ? ኮንሶል ሎግ ላይ ፌል ብላ አውጣ። ይሄ ኮንሶል ሎግ ላይ ስለሆነ ራሱ ላይ ፕሪንት እያደረኩት ስለሆነ ምን ብላ አወጣልኝ? ፓስ ብላ አወጣልኝ ማለት ነው። ዋሪፍ ይሄንን ብቀይረው ለምሳሌ ላሳያችሁ። አሁን ይሄንን አጥቼ 40 ባርጋው ወይ ደግሞ ከእንደገና ፕሪንት ላድርገውና ከዛ መጥቼ 40 ላድርገው። 40 ሳረጋ አሁን ምን ይሆናል? ፎልስ ይሆናል። ላሳያችሁ። ፌል ይሆናል። አይታችኋል አይደለ? ለምን 80 ስለነበር ቀደም ከይበልጣሉ ከ50 ፓስ ነበረ። አሁን ግን 40 ሳረጋው ምን ሆነ? ከ50 በታች ስለሆነ ምን ይሆናል? ኤልስ የሚለው ላይ ፌል ብሎ ያወጣልኛል ማለት ነው። this is አንድ ካራክተሪስቲክስ እና በዚህ የቀደሙን ኮዶች እዚህ ወራን እያረኩ ላሳያችሁ። ይሄ ሌት የሚለው ቫሪያብል ስለሆነ ፕሪንት ማድረግ አያስፈልግም። አሁን ይሄን ላሳያችሁ። ክሊር ላድርገውና ሶ ቲላ ያረጋል ሶ just ቆይ እዚህ ጋር ክሊር ላድርገው። ዘን እዚህ ጋር ልምጣና ይሄን ፔስት አድርጌ ምን ልበለው? ኮንሶል ዶት ሎግ ብዬ ምንም ፕሪንት ላድርግ እንዳርጌ ከፍተና ብራኬት ለምሳሌ የዚህን ፕሪንት ላድርግላችሁ ምክንያቱም ትሩ እና ፎልስ የሚለውን እንድትረዱት። ከዛ በምን መጨረስ አለበት? ሁሉ ጊዜ በሴሚኮለን ወይ ደግሞ በአማርኛ ምንድነው የሚባል አምናሽ ብቻ ሴሚኮለን ራሱ ሰተሩ ፒሲያችሁ ሴሚኮለን ያለቃል ማለት ነው። በደምታውት ቀሽ ልጨምርላችሁ ትንሽ እንደምታያችኋል። ይሄኛው በሴሚኮለን ማለቅ አለበት ማለት ነው። ከዛ ኢንተር ሰነካ ምን ብሎ አወጣልኝ? ትሩ what I mean ትሩ 10 ከ5 ይበልጣል አይደለ? ሶ ምን ብሎ ትሩ ይበልጣል። ግን ዋሪፍ ለምሳሌ ብቀየረው ላሳያችሁ። እናምጥቼ ይሄንን ያንሳል አድርገው እዚህ ጋር መጥቼ ሶሪ ይሄንን ያንሳል አድርገው ከዛ ኮንሶል ዶት ሎግ ብዬ ዘይድን ፕሪንት ላድርገው ከዛ በእንትን ልጨርስ። ምን ፎልስ ብሎ ይወጣል። ሰው እየተረዳችሁኝ ነው ማለት ነው። ያልገባችሁ ካለ ኮሜንት ላይ ጻፉ ትችላላችሁ። ሉፕ ላይ እንምጣ። ሶ ሉፕ ላይ እንምጣና እዚህ ያየን እንምጣ። አሁን ለጊዜው ላጥፋውና ያ ሶ እሺ አሁን ሉፕ ላይ ስንመጣ ሉፕ ማለት ሪፒትድ ታስክስ ነው። ለምሳሌ አንድ ነገር ራሱን በጣም ብዙ ጊዜ እንዲዳክም ወይ ለሆነ ሞንት ነገር እንዲደጋግም ከፈለጋችሁ what you do is using loop። ለምሳሌ ሉፕ ለመክፈት ፎር ትላላችሁ then let I ማለት ዝም ብዬ ሰየምኩት ነው። ሎሚ ብዬ በቃ ይሻለው equal to 1 ብዬ ሰየምኩ። then I ያንሳል equal to ከ5 ምን ያደርጋል? አይን ፕላስ ፕላስ ያደርጋል። ከዛ
ይሄ የሚደጋገመው እስከመች ድረስ ነው? ሙሉ አሰጣችሁና ይሄ ኮንሶል ሎግ ችግር የለውም። ምንድነው ፕሪንት የሚያደርገው ኮንሶል ሎግ ነምበሩን ያደርግና ነምበሩ ማለት መጀመሪያ ነምበሩ ማን ነበረ? ነምበር ይልና መጀመሪያ ነምበር ይላል። ከዛ አይ እዚች ጋር ፉልስ እስከምትሆን ድረስ ፕሪንት ያደርጋል። አሁን ትንሽ ኮምፕሌክስ ይሄ አሁን እዚህ ሌቭል ለማስረዳት አልነበረብኝም፣ ግን ኦልሬዲ ስለተቀመጠ ቀለል አድርጌ ላስረዳችሁ። ፎር መጀመሪያ ሉፕን ለመክፈት ፎር ነው የምትጠቀሙት። ፎር ትሉና እሺ እዚህ ጋር ላሳያችሁ። ፎር ትሉና እንዴት ታደርጋላችሁ? ከዛ then you use this so እዚህ ጋር ነው ሉፓችሁን የምትጽፉት ማለት ነው። then ምንድነው ታደርጉት? ሌት ብያው ሰየምኩኝ። አሁን እዚህ ጋር ይሄ መሰየሙ በደንብ የገባችሁ መሰለኝ፣ ቀለል ያለ ስለሆነ ሶ ሌት አይ ብዬ ወይ ደግሞ ሌላም ነገር ልለው እችላለሁ። ሌት አይ ብዬ ሰየምኩት። አንድ ብዬ አንድ ቁጥር ነው ሶ የአይ ዋጋ አንድ ነው ማለት ነው። ሶ ምን ሌላ ምን ኮንዲሽን ሰጠ? አይ ከ5 ወይ ደግሞ ከ5 ኢኳል ወይ ደግሞ የሚያንስ ከሆነ ከ5 ምን ይሆናል? አይ ፕላስ ፕላስ እያደረገ ይሄዳል። የአይን ዋጋ በአንድ እየጨመረ ይመጣል። ሶ ምን ይሄ ነገር የሚደጋገመው እስከመች ድረስ ነው? የአምስት የአይ ዋጋ 5 እስከ ለምሳሌ መጀመሪያ የአይ ዋጋ 1 ነበር ላሳያችሁ። ቢጋ 1 ነበረ። ከዛ እዚህ ጋር የአይን ዋጋ እዚህ ጋር ስታስገቡት 1 ያንሳል ኢኳል ቱ ከ5 ነው። ሶ ይሄ ትሩ ስለሆነ እዚህ ጋር ምን ይሆናል? አይ ፕላስ ፕላስ ይሆናል። ሶ 2 ይሆናል። አሁንም 2 ያንሳል ወይ እኩል ይሆናል ከ5 ነው ስለሚያንስ እዚህኛው ጋር ትሩ ስለሚሆን አይ ፕላስ ፕላስ ይሆናል። አሁንም 3 ይሆናል። ደግሞ ያንን አክሽን 4 ነው ያንሳል 4 ይሆናል። ደግሜ ያንሳል አሁን ስንት ይሆናል? 5 ይሆናል ማለት ነው። ልክ አሁንም 5 ነው ያዋጋ የ4 ነበረ 4 ያንሳል ሶ ይጨምርበታል 5 ይሆናል። ከዛ አሁን 5 ያንሳል ኢኳል ቱ ትሩ ነው አሁንም ኢኳል ቱ ስላለው then አይ ፕላስ ፕላስ ያደርጋል 6 ላይ ቆማል ማለት ነው። አሁን 6 ነው ያዋጋ then 6 ያንሳል ኢኳል ቱ ከ5 ፎልስ ነው ሶ እዚህ ጋር ይቆማል። ሶ ፕሪንት የሚያደርገው እዚህ ጋር 6 ነው ማለት ነው። ላሳያችሁ ከ1 እስከ 6 ያሉትን ቁጥሮች ወይ ደግሞ ያዋጋውን 6 ነው ፕሪንት የሚያደርገው። let me show you ላይ ስታዩት ቀለል ካለችሁ ላሳያችሁ። እዚህ ጋር ክሊክ ላድርገው ሶሪ እዚህ ጋር ክሊክ ላድርግላችሁ then ፔስት ላድርገው ኢንተር። እንደምታዩት ስንት ቁጥር ፕሪንት አደረገልኝ? 5 ቁጥር። ለምን አንድ ቁጥር አልጨመረ ለሚለው አው እዚህ ጋር መጀመሪያ አንድ ቁጥር ነበረ ፕሪንት አደረገው ሶ 6 ለምን አልተካተተም? 6 እዚህ ጋር ፎልስ ይሆናል። 6ም ስታስገቡ ቁጥሩ 6 አሁን ያዋጋ 6 ሲሆን አይ ያንሳል ኢኳል ቱ 6 ያንሳል ኢኳል ቱ 5 ፎልስ ስለምን ያቆማል አክሽን። ሶ እነዚህ 5 ቁጥሮች ፕሪንት ያደርግልኛል ማለት ነው። ሶ ሉፕ የምንለው ይሄ ነው። አይ ቲንክ የተረዳችሁት መስሎኛል። ያልገባችሁ ጠይቅ ካለ ኤኒ ታይም ኮሜንት ላይ ነው ይችላል፣ ቲክቶክ ላይ ሜሴጅ ሊሆን ይችላል፣ በውስጥ ማናገር ትችላላችሁ። የትኛውን ጠይቄ መጠየቅ ትችላላችሁ ማለት ነው። ሶ ወደ ቀጣዩ ስንመጣ ዲአይኤም ማኒፑሌሽን አለ። ይሄኛው ሪል ፓወር ኦፍ ጂኤስ ነው ላልኳችሁ በጣም አድቫንስድ የሆነ እንትን ነው። ሶ JavaScript can cheat HTML while page is running. This what makes website interactive. So አሁን ይሄ ምንድነው? ለምሳሌ for example ይሄን ፕሪንት አድርጌ ይሄን መረዳት የለባችሁ I'm just gonna leave it ግን ኮዱን ብቻ እንድታዩት what it will print እዚህ ላይ ፕሪንት ላደርግልኝ ይችላል I'm not sure ምክንያቱም እዚህኛው ላይ ኮንሶሉ JavaScript ብቻ ፕሪንት ስለሚያደርግ ግን let me try it then ይሄ አይሰራም። ቆይ let me open እንትን ኦፕን ላድርግና የራነር ሶ አሁን እዚህኛው ዌብሳይት ላይ እንምጣ። ከመጀመሪያ onecompiler.com ብላችሁ ሰርች ታደርጋላችሁ። this website is mainly used ምንድነው like HTML የተለያዩ ኮዶች እዚህ ጋር አሁን ለምሳሌ like ፒሲያችሁ ያናክል ዋይፋይ ከሌለው ቬስ ኮድ መጫን ማችሉ ከሆነ ኦንላይን ላይ እንትን ማለት ይችላልላችሁ። እኔ አሁን HTML የሚለውን ነካለው ሶ አሁን እናልኩ መጀመሪያ ያወጣ ራሱ የነበረውን ቤዚክሊ ያለውን እንትን ይለኛል ማለት አሁን ላይ ያለው ለከራን የሚለውን ስነካው አሁን እሱ የጻፈልኝ ኮድ ነው። ይሄን የጻፍኩታል አሁን ዴንት ኮድ አለ ማለት ነው። ሶ አሁን አጥቼ ቅድም ያልኳችሁን ነገር ለምሳሌ አሁን ስለ ዲኦኤም ማኒፑሌሽን ሶ አሁን ይሄንን ቀጣይ ክላስ ላይ ምናምን ነው ግን ሲምፕሊ ላስረዳችሁ። አሁን ይሄን ኮፒ ላደርገውና ይሄን የመጀመሪያውን ይሄ HTML ከሆነ ደግሞ JavaScript ከሆነ you just know it ያና በማየት ታቆታላችሁ። ሶ ልምጣና ሶ ሁለት ሜትር አለ። አሁን ይሄን ላጥፊ ዩዝፉል አይደለም እነዚህኞቹን ላጥፎና እዚህኛው ኮፒ ላድርገው ዳን ለመጥቼ ደግሞ የጃቫስክሪፕቱን ኮድ ላምጣና ኮፒ አድርጌ እዚህ ጋር script.js የሚለው ላይ ይሄን ሁሉ ላጥፋና ነው ሶሪ ይሄን ሁሉ ላጥፋና እዚህ ጋር ፔስት አድርጉ። ሶ you have to አሁን ሁለት አማራጭ አላችሁ ስላችሁ
either way ይሄንን መታችሁ እዚህ ጋር መታ አሁን እዚህ ጋር እንዳያችሁ ስክሪፕት የሚለውን አገናኝቻለሁ ሰው ያነባዋል ማለት ነው። ሄዶ ስክሪፕት ላይ ምን አለ የሚለው ያነባዋል። ኦር ደግሞ መታችሁ ምን ብላችሁ እዚህ ጋር ምን ማለት ትችላላችሁ ስክሪፕት እዚህ ጋር ትከፍት ያ እንዳልጋችሁ ትከፍታላችሁ። እነዚህ ነገሮች አንዩዝፉል ናቸው ላጥፎ ለእናንተ ስላልሆነ እነዚህ ሶ እዚህ ጋር መታችሁ ኮዱን እዚህ ጋር መጻፍ ትችላላችሁ ማለት ነው። either way ሁለቱም መጠቀም ትችላላችሁ። ሶ እኔ አሁን እንደነበረው ልጠቀምና ሶ እኔ ላሳያችሁ ፈለኩት ዲኦይ ማኒፑሌሽን ደግሞ የጃቫስክሪፕት ፓወር ነው። ኤችቲኤምኤል ብቻ ምን ሊያደርግ ነው? መጀመሪያ ጃቫስክሪፕቱን ላጥፎ ለምሳሌ እንድታዩት ልዩነቱን አሁን የጃቫስክሪፕት ኮዱ ነው። ይሄንን ቀጣይ ክላስ ላይ ማሳያችሁ ዶክመንት ዶት ጌት ኤለመንት በአይዲ ምን እንደሆነ ምናምን I can't define for it አሁን ላሳያችሁ ሲምፕሊ ላስረዳችሁና ቀጣይ በደም እናያለን። ሶ ዶክመንት የሚለው just definition ነው። ጌት ኤለመንት በአይዲ ማለት እዚህ ጋር አሁን እኔ ዲፋይን አድርኩት ይሄ ነው አይደለ ኤችቲኤምኤል ኮድ አይዲ ነው እየተጠቀመ ያለው። ሶ ጌት ኤለመንት በአይዲ ልና ታይትል አይዲ ኔሙ ሶ እዚህ ጋር ታይትል ብዬ ጽፋለሁ። ኢነር ቴክስት ቀጣይ ክላስ እናያለን። ከዛ ፕሪንት የሚያደርገው ዌልካም ቱ ጃቫስክሪፕት ብሎ ነው። ሶ ራል አድርጌ ላሳያችሁ። አሁን ጃቫስክሪፕቱን ላጥፎ ለምሳሌ ከስል አድርገውና ራል በለው ምንም የተፈጠረ የለም ሄሎ ብቻ ነው ፕሪንት ያደርጋል። ዋሪፍ ዩ አድ ጃቫስክሪፕት አሁን ራይት አድርግ ነው ጃቫስክሪፕት ኮድ እንጻፈው ከታያችኋላ ሄሎ ብሎ what ጃቫስክሪፕት ብሎ ፕሪንት ያደርጋል ማለት ነው። አይ ቲንክ ሄሎ የሚለውን እያያችሁ አይመስለኝም በጣም እየፈጠነ ነው ወይ ደግሞ ክራይስት ሊሚት ፍራይ ጀስት ከነገና ራን ለማድረግ ልሞክርላችሁ። ይሄ ብቻ ሁለቱንም ፕሪንት ያደርጋል ማለት ነው። ዳስ ዘ ፈርስት ቲንግ እና አንድ ኤግዛምፕል እዚህ ጋር አለ። ለምሳሌ ከነዚህ ሶስቱን መጣችሁ መስራት ትችላላችሁ። እኔ አንድ መንዘብ ብዬ ለምሳሌ ሲምፕል ካልኩሌተር መስራት እንችላለን። ክሊክ በተን ቱ ሾው ዴት ቀኑን እንዲያሳየን መስራት እንችላለን። ያው ጃቫስክሪፕት ለእናንተ አይደለም ክላሱ ግን ለምሳሌ ከተማራችሁ በስቲ አሁን ይሄን ሲምፕል ካልኩሌተር የሚለውን እንትንሽ ይሻላችኋል። እሺ አሁን እዚህ ጋር ፕሪንት አድርገው አሁን ይሄ ካልኩሌተር አይደለም ፍሩትስ ለምን ካልኩሌተር ማለት ቁጥር ታስገቡለ የሚደምር እኔ ግን ኦሬዲ የተሰጠ ቁጥር ነው ፕሪንት የሚያደርግልኝ ካያችሁት አሁን ሶሪ ፕሪንት አደርገዋለሁ ችግር የለም። ይሄን አንጥቼ አሁን እዚህ ጋር ፕሪንት ለማያደርገው ለሚ ጀስት እዚህ ጋር ልምጣና ይሄንን ላጥፎ ኮንሶል ሎክ እንዳልኳችሁ ፕሪንት የሚያደርገው ኮንሶል ቀድም ያሳያችሁ ፔጅ ላይ ነው። ሶ አሁን እናጥፍቼ ፕሪንት ብዬ ነው መቀየረው ማለት ነው። ይሄንንም ፕሪንት ብዬ ቀይረዋለሁ then let me run it ሶሪ ኦኬ አይታችሁታል አይደለ ፕሪንት ብዬ ስለመጣው የሚፈጠነው ፕሪንት ብሎ ያነበበ ያለው የዚህ ነው። ሶ አሁን እናንተ ፕሪንት ስትጠቀሙ ፓይተን ማውረድ አለባችሁ ማለት እዚህ ላይ ፕሪንት ብላችሁ መጠቀም አትችሉም። አይታችኋል ፕሪንት ሳደርገው እንዲህ ያለ ነው ያወጣልኝ ያለው ማለት ነው። ግን አይ ዶንት ዋንት ዳት ሶ አይደል ቢፈልኩት ሶ ምን ላድርግ ወይ ደግሞ ልመልሰውና ሁሉንም ነገር ኮንትሮል ኮፒ አድርጌ ዝም ብዬ ቀደም እንዳልኳችሁ ኮንሶል ለመክፈት እዚህኛው ሳይሆን እዛኛው ባይድ ነው የትኛውን ፔጅ ላይ ኖርማል ፔጅ ላይ ኢንስፔክት ብትነኩ ይመጣል። ከዛ ኮንሶል ላይ ትሄዱና ከዛ ይሄንን ኤሬዝ ላድርገው ደን ይሄ ለምጣ ኢንተር ስንት አረገ ሳሙ 15 ነው መልቲፕላይ ደግሞ 50 ነው። ቅድም ያስረዳችሁ ነገር አለ እሱን እንድትማሩት ነው እዚህ ይሄንን እየተርከላችሁ ኤ እና ቢን እንዴት መሰየም እንዳለብን 10 እና 5 ብለን ሰየም ነው። ኮንሶል ላይ ፕሪንት ለማድረግ ነው። ፕሪንት ደግሞ እንትራችሁ ላይ ይዘው ዌብ ፔጃችሁ ላይ ፕሪንት ለማድረግ ነው ብያችኋለሁ። ሶ ምንድነው ሰማ ላይ እዚህ ጋር ሰም ብሎ ጻፈልኝ ይቺኛዋን ነገር ስትሪንግ ስለሆነ ከዛ a + b ማለት ማለት 10 እና 5 ይደምራል። መልቲፕላይ ያለና ፕሪንት መልቲፕላይ ብሎ ይጽፋል። ከዛ a * b 50 ነው። እኔ ቅድም ያልኳችሁ ነገር እንድትረዱት ነው ጀስት ጻፍኩላችሁ ማለት ነው። ወይ አዲቲንግ መስራት የምንችለው ከዚህ በጣም ገዛ ነበር መስራት እንችላለን ግን ይሄኛው is not for you። ሶ አሁን ወደ መጨረሻው እየመጣን ነው how to practice ጃቫስክሪፕት ለመማር በጣም ነፍ ዩቲዩብ አሁን እኔን ቪዲዮዎች እየተማራችሁ ነው። ግን ይሄን ቪዲዮ ካልገባችሁ you can use ለምሳሌ እንግሊዘኛ ቪዲዮዎችን ተጠቅማችሁ